ስራ ነው የበረታ ነው። አንድ ነገር ልነግርህ ነው። ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። ሚስት አይደለችም። ሚስት ስትናት እንደሚል ግንኙነት አያደርጉማ። ግንኙነት ምንድነው ማዕረግ? እኔ የክርስቲያን ዲያቆናቶችን ማስተማር። ዛሬ ደግሞ አንዳንድ ቲክቶክ ላይ ትሬንድ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስኪ እነሱ ላይ ሪያክት እያደረግን እንቆያለን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መቀላቀል ትችላላችሁ ማለት ነው። ዳይ ወደ ቪዲዮ። ስራ ነው የበረታ ነው። አንድ ነገር ልነግርህ ነው። ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። የዚህ ዓለም ንጉሥ ኢየሱስ ክርስቶስ ነው። ይመጣል። መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? እንግዲህ ሲመጣና አወራለሁ። ኢየሱስ ሲመጣ ጌታ አለኝ አንድ ሆነ ማይዳሰስ ማይጨበጥ እንግዲህ በሰበካው መሃል ነው እሳቸው የሚሰበኩት ማለት ነው። እነኚህ አባት ቲክቶክ ላይ ትሬንድ ናቸውና እየተሰበኩ ባለበት ሰዓት ነው እነሱም ሰብከው አስተምረው ይለቀቁት ማለት ነው። እንግዲህ ሲመጣ እናወራለን። የምትገርም መልስ ነች ማለት ነው። አንድ ጥያቄ አለኝ። እሺ፣ ጥያቄሽ ምንድነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ፣ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ግራ መመራመር አይቻልም። ተመራመርህም ልታገኘው ማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ በገዛው መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን አታርጉት፣ ባካችሁ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ካላከበር አታከብር። እውነት ላይ ካላከበር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንኩም ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ ዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት። ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እልሃለሁ ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያልጠፋት ስራችሁን ይስጣችሁ። ቪዲዮ እንዳያችሁት ነው። ተልኮ ይመስላል እንግዲህ በውስጡ ያለውን የተናገረችው ነገር ግን መጽሐፋቸው ሲከፈት ውስጥ ያለው ነገር ቀሳስቶቹ ወይንም ደግሞ መምህራኖቹ ውስጥ ያለውን ነገር ሙሉ ዝርዝር ስለማያስተምሯቸው እዚህ ግን ሲታይና ሲጠና ውስጥ ያለው ቁስላቸው ወይንም ደግሞ ውስጥ ያለው ህመማቸው እንደገና ይነሳልና ተናገሩ ስለሚላቸው ነው። ቀጣይ ቪዲዮ ደግሞ አለ። የሚያስቅ ነው በጣም ደግሞ። ምንድነው ማዕረግ? እኔ የክርስቲያን ዲያቆናቶችን ማስተማር። ማዕረግ ምንድነው? በሱ ነው ማዕረግ ያስኩት። መምህር እባላለሁ። የክርስቲያኖች የዲያቆኖችና የቀሳውስቶች የመነኩሴዎች አስተማሪ መምህር። ኡስታዝ ነው ዑላማ ነው ኡስታዝ ነው የምትባል? ኡስታዝ ያው የነሱ የክርስቲያኖች የዲያቆናቶች ኡስታዝ ማለት ነው። ጥያቄህ ምንድነው? ወይንስ ልጠይቅህ? ምረጥ። ልጠይቅህ? ጠይቅሽ። ወሃቢይና አይደለም? ወሃቢ ምንድነው? አታውቅም? ወላሂ አታውቅም። ምንድነው ወሃቢ? ብያለሁ እኛ አያውቅም። አሁን 3 ቀን ጾማለሁ ከተሳሳትኩ። ወሃቢ ምንድነው? ወሃቢ የሰላም አንዱ ፓርቲ ማስረጃ ነው። ክፈት ምን ነው ከፍተለ
አሁን ለተናገርከ የእስልምናው አንድ ፓርት ነው ዋሃቢ የሚለውን ማስረጃ ከቁርአን ከሐዲስ ክፈት። ያው የለም በእናንተ ዋሃቢ የሚባል የለም። ክፈት ማስረጃውን። ቆይ ያላ እንደምን ማስረጃ አለው? እናንተ ናችሁ የምትነግሩን። እኛ ሳልሆን ቀዳዳ ዲያቆኖቻችሁ ናቸው እንደዛ የሚሏችሁ። አሁን ማስረጃ ያለው ነገር እንደሚነግሯቸው ብዙ ጊዜ ነግሬያችሁ ነበር አይደለ? ዲያቆኖቻችሁ ይቀደዳሉ 24 ሰዓት ወሃቢያ እንደዚህ ምናምን። ግን አንድ ማስረጃ እስኪያሳየን ብሎ የሚጠይቅ ተማሪ እንደሌለ ስለሚያውቁ ይቀደዳሉ። ላይቭ ከፍተው ስድብ ሳይሆን እውነታ ነው እየተናገርኩኝ ያለሁት። እኛ ስንናገር ስድባት በሉ። እኔ እውነታ እንደሆነ እያረጋገጥኩልህ ነው። አሁን ለተናገርከው ማስረጃ ክፈት ብለህ መክፈት የማትችለውን ነገር ነው ዝም ብሎ ጭንቅላታቸውን የሚሞላቸው። አይ እምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠርህ በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድን ነው የተናገርኩት? ድጋሚ ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አውጣው እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን አውጣው በማስረጃ እንጂ ያለ ማስረጃ አልናገርም። ነው ቆይ ላወጣልህ ነው። ያው አውጣው እስኪ እኮ የዚህ ደግሞ ለየት ያለ ነው። እንትን እኮ ነው አሁን እዛ ሲያስተምሯቸው እንዴት መሰላችሁ? ጥላቻ ብቻ እንዲጠሉን ወይንም ደግሞ መጥፎ ኢሜጅ አእምሯቸው ላይ እንዲጫን ስለሆነ የሚያስተምሯቸው ወሃቢያ እንዲህ ነው በቃ ማለት አላማቸው ሁሉም ነገር እስላምን መከፋፈል ስለሆነ ወሃቢያ የሚባል አለ አህባሽ አለ እያሉ ስለሚነግሯቸው ወሃቢያ አራጅ ነው እያሉ ይነግሯቸዋልና ይሄንን ነው ሸምድዶ የመጣው። እናም ትክክለኛው መልስ አግኝቷል። ተሳዳቢ ናችሁ ይሉናል። ነገር ግን መጽሐፍ ቅዱሳቸው ራሱ ደግሞ ራሳቸውን እንደሚሰደብ ወይንም ደግሞ ሰዎች እንደሚሳደብ አሁን በማስረጃ ላይ እንዳያችሁት ነው ማለት ነው። እስኪ አንድ የመጨረሻ አንድ ቪዲዮ አለ። እስኪ እሱን ደግሞ ተመልክተን እንመለሳለን። ሚስት አይደለችም። ሚስት ናት እንደሚል ግንኙነት አያደርጉማ። ግንኙነት ምናምን ነው የሚላት መጽሐፍ ቅዱስ ገነት ውስጥ እያሉ ሚስቱ ነው የሚላት መጽሐፍ ቅዱስ ላይ። አዎ መክፈት ይችላል። ከተሳሳትኩ ያስረዱኛል። እንደዛ አይደለም ብለው ግን ሚስቱ ነው የሚላት ቃል በቃል እና ሚስቱ የሚለው እኮ ሚስቱ የሚለው መጽሐፍ ቅዱስ የተጻፈው ሙሴ ነው የጻፈው። መጽሐፍ ቅዱስ አዳምና ሔዋን ከገነት ከተባረሩ ከወጡ በኋላ ነው የተጻፈው። ያንንም አውቃለሁ። አይ እዛው ገነት ውስጥ እያሉም ግን ሚስት ነው የሚላት ላሳይ። እዛው ገነት ውስጥ ሳይባረሩ በፊት በገነት ይላል። ላሳይ። እና ሚስቱ ማለት እኮ ሚስቱ ረዳት ማለት እኮ ነው። ረዳት ነው እንጂ በሌላ ግንኙነት የለም። አረ ሚስት ነው የሚለው እና ሚስት ነው የሚለው ቃል በቃ ኦኬ። ቆይና እና ረዳት ሚስት ማለት እኮ ሌላ ግንኙነት የለም ነው ልባቸው። ሌላ ግንኙነት የለም ማለት ሚስቱ ግን ናት ብለው ነው የሚያምኑት። ሚስቱ ግን ናት በገነት ለአዳም እስካውጣው ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። አይተፋፈሩም ነበር አዳምና ሚስቱ በገነት ማለት ነው። ግንኙነት የለማ አይተፋፈሩም። ሚስቱ ናት አይደለችም ገነት ውስጥ አይተፋፈሩም። እና ረዳት እኮ ነው። አሁን እኛ ቀጥታ ምን ይሄ ነው የሚለው አባይ እዩ ሚስቱ ነው የሚለው። ይሄ ሁሉ ርቀት እንግዲህ ገነት ውስጥ እያሉ ግንኙነት አላደረጉም የሚለውን ሐሳብ ለማስተባበል ነው። ሙስሊሞች በጀነት ውስጥ ግንኙነት ያደርጋሉ። ይህችን እንግዲህ ሐሳብ የሙስሊሞችን ሐዲስ ወይንም ደግሞ ሐሳባችንን ለማስተባበል የመጣ ነው። ሚስቱ እያለ እያሳየው ረዳቱ ናት ይለዋል። ሚስቱ ማለት ረዳት የሚልን ትርጉም በአማርኛ የተሰጠው ከመቼ ጊዜ ጀምሮ ነው? እና ይህንን ይመስላል ማለት ነው። እንግዲህ ትምህርት ያገኛችሁበት ይመስለኛል ማለት ነው። ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ደግሞ እንገናኛለን። ሰላም አለይኩም።